ሀገራችን ላይ ዩቲዩብ ቻናል እንዳለ ታውቃላችሁ አይደለ? ብዙ ጊዜ ፖስት አደርጋለሁ። ሞኔታይዝ ላይ ያደርጉት ትንሽ ዋች አወር ነው የቀረው። ገብታችሁ ሰብስክራይብ፣ ሼር እንድታደርጉልኝ አሳስባለሁ። ብዙ ጊዜ እናገራለሁ እያልኩኝ እረሳለሁ እና ይህንን ቪዲዮ ደግሞ ቲክቶክ ላይ የገባችሁ ፎሎ አድርጉ፣ ሪፖስት አድርጉ፣ ለሌሎች አካፍሉ። ቀጥታ ወደ ገደለው ነገር ተገቢ ሲሆን ዝም ማለት ድክመት ነው። ዝምታ ተገቢ በሚሆንበት ቦታ ላይ ደግሞ መናገር ስህተት ነው። ይህን ድንቅ አባባል የተናገሩት ግብፃዊ ጳጳስ አቡነ ሽኖዳ ይባላሉ። ታውቃላችሁ፣ እነዚህ ሁለት የማይገናኙ ነገሮች፣ ተቃራኒ ነገሮች በእያንዳንዱ ህይወታችን ውስጥ በየዕለት ኑሯችን እንደ ማህበረሰብ፣ እንደ ኮሚኒቲ፣ እንደ ሀገር ብዙ ነገር ዳሜጅ ሲያደርግ እናያለን። አንዳንድ ጊዜ መናገር ባለብን ቦታ ላይ ዝም በማለታችን እውነት ሲጣመም፣ ነገር ሲበላሽ፣ ወንድማችን አላግባብ ሲሄድ ወይም ደግሞ የምናየው ነገር የማስተካከል አቅሙ እያለ እውነት እያለ ዝም እንላለን። አንዳንድ ጊዜ ደግሞ ዝም ማለት ሲገባን በማይመለከተን ቦታ ላይ እንገባና የብዙ ዳሜጅ በሰው ህይወት ላይ፣ በሰው ትዳር ላይ፣ እንደ ሀገር እንደ ብቻ ምን ልበላችሁ ብዙ ነገር እናበላሻለን። ይህ ነገር በአግባቡ ካለመጠቀማችን፣ በቦታው ካለመጠቀማችን የሚመጣ ብዙ ነገር በብዙ ነገር እንጎዳለን። ታዲያ የኔ መልእክት ምንድን ነው? መናገር በሚገባችሁ ቦታ ላይ ዝም አትበሉ። ዝም ማለት በሚገባችሁ ቦታ ላይ ደግሞ አትናገሩ። ሁለቱን ባላንስ አድርጋችሁ በቦታው እንድትጠቀሙ፣ በማስተዋል እንድትጠቀሙ እግዚአብሔር ይርዳችሁ ለማለት ነው። ወዳችኋለሁ። ሻሎም። እኔ ምን አቅም ነበረኝ ይህንን ክብር ሲያሳየኝ? አትሞትም በሕይወት ኑር ያለኝ እኔ ምን አቅም ነበር